መሃል ፐርፎሬትድ ፓይፕ ስለ ፐርፎሬትድ ፓይፕ አሰራር ላሳያችሁ። መደበኛ ባለ 160 ፓይፕ ብንጠቀም አቆራረጡ ብቻ ነው ስሎትድ ፓይፕ ወይ ደግሞ ፐርፎሬትድ ፓይፕ የሚያስብለው። እንደዚህ አይነቱ አቆራረጥ ስሎትድ ፓይፕ ይባላል። ቀዳዳ ያለበት ወይ ደግሞ ነጠብጣብ ሆሎች ያሉበት ፐርፎሬትድ ፓይፕ ይባላል። አላማው የግራውንድ ዋተር ቴብልን ኮሌክት አድርጎ እንዲያስወግድ ነው ወይ ደግሞ ዲስቻርጅ እንዲያደርግልን ነው። ሶ የሰብ ሰርፌስ ዋተርም ሆነ የግራውንድ ዋተር ቴብል ውሃ መወገድ አለበት ከምን ከቢልዲንጉ አራውንድ ዘ ቢልዲንጉ ወይ ደግሞ ከሚቀበረው ከአንደርግራውንድ ስትራክቸር ማለት ነው። ፓይፑን ኢንስቴል ካረገን በኋላ ባክፊል ስለምንሰራበት ባክፊሉ ላይ ምን አለ? አግሪጌት ግራቨል አለ፣ ሌላው ሶይል አለ። ሶይል በቀዳዳው ገብተው ክሎግ እንዳያደርግ በዚህ ጂኦቴክስታይል ሜምብሬን ከቨር እናደርጋለን። ይሄን የምትመለከቱት ነጩ ፓርት ጂኦቴክስታይል ሜምብሬን ነው። የቱ ጋር እንጠቀማለን? አንደኛ ሆሉ ላይ ከቨር እናደርጋለን። ሌላ ደግሞ ግራቨልና ሶይል መካከል እናስገባና ሶይሉ ወደ ግራቨሉ እንዳያልፍ እናረጋለን ማለት ነው። ስለዚህ በዚህ በኩል ግራቨል እየሞላን በዚህ በኩል ደግሞ ሶይል እየሞላን ኮምፓክት እናረጋለን። ሶይሉን ግራቨሉን ግን ኮምፓክት አናደርገው። ምክንያቱም ከግራቨሉ በታች ፐርፎሬትድ ፓይፕ ስለቀበረ ሊሰበርብን ይችላል። ሌላ ደግሞ ግራቨል የተጠቀምነው ውሃ እንዲያስተላልፍን ነው ለወተር ፍሎሬቱ ነው። የወተሩን ፍሎሬት እንዲጨምርልን ቀጥታ ወደ ፐርፎሬትድ ፓይፕ ውሃ ሄደው እንዲወገድ ነው ማለት ነው የሚፈለገው። ግን እዚህ ጋር ኮሌክት ከተደረገ ሽርወሉን ፕሬሸር ያደርጋል፣ ሊያፈርስብን ይችላል ማለት ነው። የአንደርግራውንድ ድሬኔጅ ሲስተም በዚህ መልኩ መትጌት እናደርጋለን። ነገር ግን ፐርፎሬትድ ፓይፕ ባንሰራ ኖሮ ምን ሊከሰት ይችላል ብላችሁ ታስባላችሁ?